ሰላም ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላም ብያለሁ። ዛሬ ደግሞ ሳይለንሶ ኤአይ ዶት ኮም ላይ እንዴት በአጭሩ ቮይሳችንን ሪከርድ እያደረግን እየላክን ገንዘብ መስራት እንዴት እንደምንችል ዛሬ በዚህ ቪዲዮ በደንብ ማሳያችሁ ይሆናል ማለት ነው። ሁላችሁም አዲስ ጀማሪ ለሆናችሁ ለእናንተ ይህ ቪዲዮ ጠቃሚ ነው። እስከ መጨረሻው ተከታተሉት። እሺ ከመጀመሪያው ስጀምርላችሁ ፕሮፋይል ኤዲት አድርጋችሁ ከከፈታችሁ በኋላ እንደዚህ አይነት ነገር ፊት ለፊት ይመጣላችኋል ማለት ነው። ለምሳሌ እኔ እዚህ ጋር የራሴ የመረጥኳቸው የአራት ቋንቋዎችን ፊት ለፊት አምጥቶልኛል። ግን እናንተ ጋር ሊያመጣላችሁ የሚችለው ይሄን ነው። እዚህ ጋር ስታዩት እንደዚህ አይነት ባክግራውንድ ይመጣላችኋል። ብዙዎች እዚህ ጋር ሰርታችሁ ገንዘብ ማግኘት እንደምትችሉ የሚያሳይ ማለት ነው። ስለዚህ ከ161 በላይ ቋንቋዎች እዚህ ጋር አፕሎድ ተደርገው በእነዚህ ቮይስ ሪከርድ የተላከ ገንዘብ እየሰጠ ስለሆነ ማለት ነው። ዋናው ጥቅሙ የዚህ ካምፓኒ እናንተ ቮይስ ሪከርድ አድርጋችሁ ስትልኩለት እሱ ለትሬኒንግ ለአይ ትሬኒንግ የሚሆን ከሆነ አክሰፕት አድርጎ ለእናንተ ደግሞ ኢንካም ይሰጣችኋል ማለት ነው። እንደምታዩት እዚህ ጋር በአንድ ሰዓት ውስጥ እስከ $10 አርን ማድረግ እንደሚቻል እዚህ ጋር ተጽፏል ማለት ነው። ስለዚህ እናንተ የምትችሉትን ቋንቋ ሰርች አድርጋችሁ እዚህ ሰርች ባሩ ጋር መታችሁ የምትችሉትን ቋንቋ ሰርች አድርጋችሁ የእናንተ ፕሮፋይል ላይ አድርጋችሁ መስራት ትችላላችሁ ማለት ነው። ስለዚህ ስትሰሩ በሁለት አይነት መንገድ ነው የሚከፍላችሁ። አንደኛ በኮይን መልኩ፣ ሁለተኛ ደግሞ ቀጥታ ዳይሬክት ዶላር በመስጠት ማለት ነው። አንድ ሰዓት ሲሞላችሁ ቀጥታ ዳይሬክት $10 ይሰጣችኋል። ስለዚህ በተለይ እንግሊዘኛ የምትሰሩ ሰዎች ካላችሁ በጣም አሪፍ ነው እና እንዴት ነው አድ የምናደርገው ፕሮፋይል ላይ የሚለውን ነገር ልንገራችሁ። እኔ ጋር እዚህ ጋር አሁን ሰርች ባሩ ላይ እንግሊሽ ብለው ይመጣልኛል። ሶሪ እዚህ ጋር ስፔሊንግ እንግሊሽ ብለው ይመጣልኛል። ይኸው እዚህ ጋር እንደምታዩት የተለያዩ ሀገር አክሰንት ያለው እንግሊዘኛ ላንጉጅ መናገር የምችሉ ከሆነ በተለይ ይመጣላችኋል። እዛ ጋር እርነቱ ሪፈር የምትለዋን ነክታችሁ ቀጥታ ወደ ስራው መግባት ትችላላችሁ። አለበዛ ደግሞ ይሄኛውን ትታችሁ እዚህ ጋር ከላይ 3 ባሯን ትነኩና ቀጥታ ወደ ፕሮፋይላችሁ ትሄዳላችሁ። ፕሮፋይል የምትላለች እዚች ጋር ፕሮፋይል የምትለዋን ስትነኩት እዚች ጋር ከስር ኤዲት ላንጉጅ የምትላለች ይቺ ማለት ነው። እዚህ ጋር ኤዲት ላንጉጅ የምትለዋን ትነኩትና ከዛ አድ ላንጉጅ የሚለው አለ። እዚህ ጋር አድ ላንጉጅ ብላችሁ ታይፕ ቱ ኤስ የምትለዋ እዚች ጋር አለች። እዚህ ጋር የምትፈልጉትን ቋንቋ እናንተ የምትችሉት አሁን ከኢትዮጵያ ውስጥ ምን አይነት ቋንቋዎች አሉ ካላችሁኝ ኦሮሞኛ አለ። ኦሮሞኛ ባይ ዘ ዌይ 2 ነው። ኦሮሞኛ፣ አርሲ፣ ጉጂ እነዚህ በሁለት አርሲና ጉጂ ብሎ በሁለት መንገድ ነው ለያይቶ ነው ያመጣው ኦሮሞኛ። ትግርኛም እንደዛው። ስለዚህ አሁን እኔ እዚህ ጋር ኦሮሞኛ ብዬ ሞልቻለሁ፣ ትግርኛም ብዬ ሞልቻለሁ። ስለዚህ እንዴት ነው ማግኘት የምንችለው ካላችሁኝ እዚህ ጋር ኦሮሞ ብሎ መጣላችሁ። ኦሮሞ ይላል። ከዛ እዚህ ጋር ሰሌክት ሌቭል የሚላለች እናንተ ያላችሁበት የቋንቋው ስቴጅ ነው። ፍሉዌንት ናችሁ፣ ኔቲቭ ናችሁ፣ ኮንቨርሴሽናል ስቴጅ ላይ ናችሁ ወይስ ቤዚክ ስቴጅ ላይ ያላችሁበትን ስቴጅ ተናግራችሁ እዚህ ጋር አሁን እኔ ኮንቨርሴሽናል ብለው እዚህ ጋር በቃ ሴቭ ላድርገው። እዚህ ጋር ሴቭ ሳረገው ቀጥታ እዚህ ጋር አድ ላንጉጅ ላይ 5 ሆነልኝ። ስለዚህ 5 ቋንቋዎች ምናምን ላይ እየሰራው ነው ማለት ነው። ይኸው ከላይ እንደምታዩት አማሪክ፣ እንግሊሽ፣ ትግረኛ፣ ቦረና፣ ጉጂ ኦሮሞ ምናምን የሚለው ጨመረልኝ እኔ። ስለዚህ እነዚህን ቋንቋዎች እየተናገርኩ እኔ እርን ማድረግ እችላለሁ ማለት ነው። አሁን እንደምታዩት እኔ በእንግሊዘኛና በአማርኛ የሰበሰብኩት ነው። ይሄ ኦልሞስት እንግሊዘኛው የሆነ ታይም ላይ ታርጌታቸው 100% ሞልቶ ተዘግቶ ነበረ። ዛሬ ማታ ነው የተከፈተው።
ስለዚህ አሁን እንደ አዲስ ስለተከፈተ በደንብ መስራት የምችሉበት ኦፖርቹኒቲ አሁን አላችሁ ማለት ነው። ስለዚህ እናንተ ደግሞ ጎብዛችሁ ጠንከራችሁ መስራት ከቻላችሁ እመኑኝ የተሻለ ፕሮፊት ታገኙበታላችሁ። ከእናንተ የሚቀንሰው ምንም ነገር የለም። ጊዜያችሁን ሰጥታችሁ ጸጥ ባለ ቦታ ተቀምጣችሁ ባክግራውንድ ኖይዝ በሌለበት እንደገና ደግሞ ቮይስ ሪከርድ ስታደርጉ ክሊርሊ መሆን መቻል አለበት። ከርዕሳችሁ መውጣት የለባችሁም። ስለዚህ እንዴት ሪከርድ አድርገን እንሰራለን የሚለውን ነገር አሳያችኋለሁ። እዚህ ጋር አሁን ለምሳሌ እኔ እንደምታዩት ከ271 በላይ ሪከርድ ሰርቻለሁ። እንደገና ደግሞ ከአንድ ሰዓት ከሩብ በላይ ቫሊዴትድ ታይም አለኝ። እዚህ ጋር ኮይኔ ወደ 1.4 ሚሊዮን ነው። እዚህ ጋር ኢን ሪቪው ውስጥ የነበሩት ማለት ነው 100% ሰክሰስ ሬት፣ ምንም ሪጀክት የተደረኩት ነገር የለም። እዚህ ጋር አርን ውስጥ ላሳያችሁ። አርን ውስጥ ትገቡና ዋሌት ደግሞ ዋሌት በተለይ ዋሌት እንዴት እንደምታያይዙ አካውንታችሁ ላይ አታች እንዴት እንደምታደርጉ የዩኤስዲሲ ዋሌት በሌላ ቪዲዮ ሰራላችኋለሁ። አሁን እዚህ ጋር ዋሌት ሰርቻለሁ ማለት አያይዣለሁ። ቀጥታ ክሌም የሚለኝን እዚህ ጋር ዳይሬክት ክሌም ማለት እችላለሁ ወደዚህ ዋሌቲ። ከዛ በኋላ ባይናንስ ላይ አውጥታችሁ እንዴት ወደ ኢትዮጵያ ገንዘብ መቀየር እንደምችሉ እሱን በሌላ ቪዲዮ መለሳለሁ። ስለዚህ ኢንአፕ ላይ እንግባ። ኢንአፕ ላይ እዚህ ጋር ስንገባ እንደምታዩት ቶታል እርንድ ወደ 1.3 ሚሊዮን 564 ምናምን አካባቢ አይሚን 1 ሚሊዮን 356409 አካባቢ እርን አድርጌያለሁ። እዚህ ጋር ሬድ ቱ ክሌም ላይ ደግሞ ወደ 442000 አካባቢ ማለት ነው። እዚህ ጋር ሪቪው እየተደረገልኝ ደግሞ ያለው ወደ 913000 አካባቢ አለኝ። ስለዚህ እኔ በጣም አክሰፕት እያደረገኝ ነው ብዬ አስባለሁ። ለዚህም በጣም ነው ደስ ያለኝ። ሲቀጥል አሁን ኦሬዲ ይሄኛው ለቆልኛል፣ ይሄን እየለቀቀልኝ ነው። እያዩ እየገመገሙ እየለቀቁልኝ ስለሆነ አሪፍ ስቴጅ ላይ ነው ያለሁት። መጨረሻ ላይ ክሌም እንደምትለዋ ላይ ይገባልኛል። ከዛ በኋላ ቀጥታ ወደ ዋሌቴ ክሌም እለዋለሁ ማለት ነው። ስለዚህ እስካሁን እኔ ከሰራኋቸው ቮይሶች አንድም ሪጀክት ያደረጉብኝ የለም። ምክንያቱም ሩሉን ተከትዬ ስለምሰራ ማለት ነው። እናንተም በዚህ መንገድ ከሄዳችሁ አሪፍ ነው ብዬ አስባለሁ። ቀጥታ ወደ ዋናው ወደ ስራው ልግባና እንዴት ሪከርድ አድርጋችሁ እንደምትልኩ ላሳያችሁ። የመጨረሻው ቪዲዮ ነው። እሺ እዚህ ጋር እንደምታዩት እኔ ይኸው እዚህ ጋር ኢን ኳሊፋይ የምትለዋለች። ይሄ የራሳችሁ ቋንቋ መርጣችሁ ልሰሩት የፈለጋችሁት ነው ማለት ነው። ስለዚህ እዚች ጋር አሁን አይ ኳሊፋይ ላይ እኔ 4 ቋንቋዎች መርጫለሁ። ለምሳሌ ስፒክ ቱ አማሪክ አለ። ባይዜ ስፒክ ቱ አማሪክ አማርኛ ልትሰሩ ያሰባችሁ ሰዎች ካላችሁ ፍጠኑ፣ እየተዘጋ ነው። 73% ነው ካምፓኒው ራሱ ታርጌት ያደረገው የስራ ኦፖርቹኒቲ እየሰጠው ማለት ነው። እሱ ከሞላለት ይሄ ስራ ይዘጋል። አማርኛ የሚባል ነገር አታገኙም። እንግሊዘኛም ከዚህ በፊት ልክ እንደዚህ ተደርጎ ድጋሚ ተከፍቶ ነው። ስለዚህ ፍጠኑ። ሰው በተለይ በጣም ብዙ ሰው እየሰራበት ነው። ዳይ ቱ ዳይ ከ20 እና ከ30 ሰዓት በላይ እየጨመረ ነው። አሁን ትንሽ ቆይታችሁ ገብታችሁ ብታዩት ደግሞ ወይ 800 ሰዓት አካባቢ ደርሶ ሊሆን ይችላል። 80% ሊገባ ይችላል። ስለዚህ ፍጠኑ። እንግሊሽ አለ፣ ትግረኛ አለ፣ እኔ የመረጥኩት ስፒክ ኦሮሞ አለ። እነዚህን 4 ቋንቋዎች ተጠቅሜ እኔ እየሰራው ነው ማለት ነው። እናንተ የምትችሉትን ያህል በምትችሉት ቋንቋ በተለይ በሀገር ውስጥ ቋንቋዎች እና በውጪ ቋንቋዎች የምትችሏቸው ካሉ እነዛን አስገብታችሁ መስራት ብትችሉ ብትጀምሩ አሪፍ ነው ብዬ አስባለሁ። ስለዚህ እኔ ባጭሩ እዚህ ጋር በትንሹ አማርኛ ላይ ልግባና ላሳያችሁ። ይቅርታ በመሃል ላይ የቪዲዮ ሪከርዱን አቋርጬ ነበር። ስለዚህ ወደ ውስጥ እንገባና እዚህ ጋር ያለው እንገባለን። ወደ ውስጥ ከገባን በኋላ የሚያመጣልን ልክ እንደዚህ አይነት ስፔስ ይመጣልናል። እዚህ ጋር ጥያቄዎች አሉ ከስር ይኸው እንደምታዩት። አሁን የማንቂያ ሰዓት ትጠቀማለህ ማለት አላርም ነው። አላርም ትጠቀማለህ ወይ ያለኝ ነው። እዚህ ጋር የምጠቀም ከሆነ ማልጠቀም ከሆነ መልሴን እዚህ ጋር እቺ ማይክሮፎን ምልክቷን ማለት ነው እነካታለሁ።
ማይክራፎን ምልክቷን ስነካት ኦሬዲ አሁን ፓልኮት እዚህ ጋር ድምጻችሁ ሪከርዱ ያረጋችሁ ድምጻችሁ ጥሩ ከሆነ ሴሚት ትላላችሁ፣ ካልሆነ ደግሞ ሪከርድ ብላችሁ እንደገና ሪከርድ ማድረግ ነው። ስለዚህ እንደዛ እያደረጋችሁ መላክ ነው። ሌላ ምንም ነገር የሚከብድ ነገር የለውም። እንዳልኳችሁ በጣም ምርጥ ስራ ነው። እንዳያመልጣችሁ፣ እድላችሁን ተጠቀሙበት። እዚህ ጋር ደግሞ ሪከርድ አድርጋችሁ ስትልኩ እዚች ጋር ከላይ ስለዚህ እዚች ጋር ያሉትን ቲፖች ተከትላችሁ መስራት መቻል አለባችሁ። በተለይ ድምጽ ክሊር ካልሆነ እንደገና ደግሞ ባክግራውንድ ኖይዝ ካለው ሜንቴን ኦፍ ኮንስታንት ቮሊዩም ከሌለው እነዚህን ቲፖች ተጠቅማችሁ መስራት መቻለው አፕሩቭ እንድትደረጉ ማለት ነው። ምክንያቱም እዚህ ጋር አክሰፕት ልትደረጉ የምትችሉት እነዚህን 3 ሩሎች ስትከተሉ ነው። ስለዚህ እናንተ ደግሞ እነዚህን በአግባቡ ተከትላችሁ ከሰራችሁ በኋላ ያው ሪዛልታችሁ አሪፍ ይሆናል ማለት ነው። እና እንዳልኳችሁ ተጠቀሙበት፣ ታተርፉበታላችሁ። ጥያቄ ምናምን ካላችሁ እኔን ኮንታክት ማድረግ ትችላላችሁ። ሌላ እንድሰራላችሁ የምፈልጉት ነገር ካለ ኮንታክት አድርጉኝ፣ ጻፉልኝ ቴክስት ማለት ነው። ይህንን ቪዲዮ በኖርማል ልኬላችሁ የምታዩት ሆነ ዩቲዩብ ላይ የምታዩ ሰዎች ካላችሁ ከስር ሜሴጅ መጻፍ እንዳትረሱ። እንዳልኳችሁ ዋሌት እንዴት ባይንድ እንደሚደረግ እንዴት ክሬት አድርጋችሁ እንደምታያይዙ ሪከርድ አድርጌ እለቅላችኋለሁ። ይመቻችሁ። መልካም ጊዜ